ሰላም ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ሰላም ነኝ፣ እኔ ደህና ነኝ። ዛሬ ዲፍረም ልንሰራ ነው፣ እግር እግሩን ማለት ነው። እንደዚህ ስንጥጥጥ ካረግነው በኋላ ባህራት እንዲገባ እንሰራለን፣ ተብለዋለን ማለት ነው። ስለማይመች አዘገጃጅቼ ነው የገባሁት። እዚህ ጋር ካሮት አለ፣ ብጅንጃል አለ፣ ድንች አለኝ፣ ሽንኩርት አለ። ነው አንድ ላይ ሚክስ አድርጌው ነው ሚክስ ተደርጓል። እና ባህራት ደግሞ እዚህ ጋር እንደምታዩት ነው። ካሙን አለ፣ ክርክም አለ፣ ፋብሪካ አለ፣ ፍልፍል አስዋድ አለ። እዚህ ጋር ደግሞ ሚክስ ባህራት፣ ሰባ ባህራት ማለት ነው። እንደ ቤታችሁ ባህራት እንዳላችሁ። እዚህ ጋር ነጭ ሽንኩርትና ቃሪያው ቅጫለሁ አንድ ላይ ማለት ነው ተፈጨ። እዚህ ጋር ኩዝበራ ነው ያለበት እና ሚክስ እናደርገውና ፍሮም ውስጥ ነው የምንከተው ማለት ነው። በነገራችን ላይ ውዶችዬ እንደ እንትናችሁ ነው። እኛ ጋር ሰዎቻችን እንትን ይወዳሉ፣ ስፓይሲ ነገር ይወዳሉ፣ የሚያቃጥል ነገር ማለት ነው። ጓደኛዬ ምን ትለኛለች? እንደው አንቺ መቃብርሽ ራሱ የጠበበ ነው ትለኛለች። እሷ ጨጓራዋን ስለሚያማት ማለት ነው ብዙም እንትን አትወድም፣ የሚያቃጥል ነገር አትወድም ማለት ነው። እነሱ ደግሞ የሚያቃጥል ነገር ይወዳሉ። ከዛ በኋላ ያኔ እሷ ጨጓራውን ስለሚያማት በቃ በጣም እንትን ትላለች። ጅብስ ሮማን ሌሙን አሲር እናረግበታለን፣ ሮብ እናረግበታለን። ከዛ ተብለነው ለአንድ ሰዓት ከቆየ በኋላ ነው ፍረም ውስጥ የምንከተው ማለት ነው። እንደዚህ ሚክስ ካረግነው በኋላ እዚህ ጋር እናነጥፋለን ማለት ነው። ባይረክሳችን ላይ እንደዚህ እንደረድረዋለን። በጣም ነው የሚወዱት። እንደዚህ እግር እንደዚህ ሲመጣ እንደዚህ ነው የምንሰራው። እኛ ጋር የሚያቃጥል ነገር ይሁን እንጂ ምንም ነገር ቢሆን ይበላሉ የእውነት እና በጣም ይወዱታል እላችኋለሁ ውዶችዬ። በነገራችን ላይ አረብ ሀገር የሚሰሩ ልጆች ጓደኛ ይስጣችሁ፣ ሰው ይስጣችሁ። የእውነት እኔ በጣም ነው ጓደኛዬን የምወዳት። በጣም ጥሩ ልጅ ናት። ለራሷ አሳልፋ በቃ ለእኔ ነው ሁሉ ነገሯ። በዚህ አጋጣሚ ጓደኛ እወድሻለሁ። ይህን ይመስላሉ ውዶቻችን። ፍሬም ውስጥ አርገናል፣ እንትን ውስጥ ባይሬክስ ውስጥ አርገናል። አሁን ፍሬም ውስጥ እንከታለን ማለት ነው። ለአንድ ሰዓት ተኩል ይበስላል። ሲበስል ይሄ ወደ ውስጥ ይገባል። ሲበስል ሽንኩርቱ ምናምን ድንቹ ሲበስል እና ይህን ይመስላል ውዶችዬ። እና ጓደኛ እወድሻለሁ። በነገራችን ላይ አረብ ሀገር ምንድን ነው የሚያስፈልገው መሰላችሁ? ከሰው ጋር ስትሰሩ ሰው የእውነት እኔ ከዚህ በፊት ሌላ ቤት ነበር የምሰራው እና ሌላ ቤት ስሰራ በጣም አልተመቸኝም ነበር። ሴትዮዋ አትመቸኝም ነበር፣ ጓደኞች አይመቹኝም ነበረ እና ቢሮ ተመለስኩኝ። ጨርሼ ወደ ቢሮ ተመለስኩ ማለት ነው። ቢሮ ተመልሼ ቢሮ ያሉት ሙስሊሞቹም ክርስቲያኖቹም ስራ ስጠን ፈጣሪ ሆይ እያሉ ሲጸልዩ፣ እኔ ደግሞ ምን ብዬ ነበር የምጸልዩ መሰላችሁ? የሆነ ሰው ስጠኝ፣ ሰው ስራ በዛ ብዬ አላማረርም ምንም በቃ እኔ ሰው ስጠኝ ፈጣሪ ሆይ ሰው ስጠኝ ብዬ ጸለይኩ። የእውነት እንደዚህ ነው። 5 ቀን ምነው 6 ቀን ቢሮ ቆይቻለሁ። ሰው ስጠኝ ብዬ ጸለይኩላችኋለሁ። ሰው ሰጠኝ ፈጣሪ። ሰው በቃ ሰው ጓደኛዬ 1 አመት ከ6 ወራችን ነው። አንድ ቀን እስካሁን ድረስ ፊቷም ጠቁሮብኝ አያውቅም። የእውነት ከልቤ ነው መወዳት። ይሄ አንቺ ስራ ነው፣ ይሄ እኔ ስራ ነው የሚባል ነገር የለም። እኛ ጋር ያገኘነውን ፊት ለፊታችን ያለውን ስራ ጥርግ አድርገን ነው የምንሄደው። ስንበላም አብረን ነው፣ ስንሰራም አብረን ነው፣ ስንተኛም ማረፍ ካለብን አብረን ነው የምናርፈው። እንደው እኔ እንጃ። እኔ ግን ካልተመቸውሽ እና ጥሩ ካልሆንኩልሽ ይቅር በይኝ እላለሁ። ጓደኛዬ በጣም ወድሻለሁ። የእውነት እኔ የምላችሁ ሰው ይስጣችሁ ብዬ ነው የምጸልይላችሁ። እና አሁን እኔ ብዙ ልጆች የማዳም ቅመሞች እንደዚህ ከጓደኞቻችን ተጣልተን ምናምን እያሉ ሲያወሩ እሰማለሁ። ግን ምን እየሆኑ ነው እላለሁ። እውነት
ግን ደግሞ እኔስ ምን አድርጌያቸው ነው በፊት እንደዛ ሲጨቁኑኝ የነበሩት አብረውኝ የሚሰሩት ጓደኞቼ በታች የሚያዩኝ ብዬ ጠይቃለሁ ራሴንና በነገራችን ላይ ምን አለ መሰላችሁ እኛ የወጣነው ለስራ እስከሆነ ድረስ ስራችንን አክብረን መስራት ከአሰሪዎቻችን ጋር አለመሾካሾክ። እኛ ስራ ሲያዙን ብቻ ነው አሰሪዎቻችን ጋር የምንገናኘው። በስራችን ቢያልፉ ቢያወሩ ቢጫወቱ ምን ሲሉ ስለ እኔም ስለ እሷም አይጠይቁንም። ጠይቀውኝም አያውቁም። አመት ከ6 ወር ስለ እኔ ምንነት ጠይቀውኝ አያውቁም። መጣሁ ክርስቲያን ነኝ ሰራለሁ አለቀ ሰራለሁ። እሷ ሙስሊም ናት መጣች ትሰራለች። ምንድነሽ? ምን አለሽ? ልጅ አለሽ? ቤት አለሽ? አንድ ቀንም ጠይቀውን አያውቁም። ምን እንስራ ምግብ ስንላቸው የፈለጋችሁትን የፈለግነውን ሰርተን እናቀርባለን። ከበሉ በሉ፣ ካልበሉ አልበሉ። እና ይሄ ነው እላችኋለሁ ውዶች። ወሬ ያበዛውባችሁ። ወዳችኋለሁ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። አዲስ ነኝ።